እንደ መግቢያ ልስጣችሁና ይህ የምታዩት ዩኒቨርሲቲ ኦፍ ሞሊሲ በጣሊያን ሀገር ካምፖባሶ ከተማ የሚገኝ ዩኒቨርሲቲ ነው። ይህ ዩኒቨርሲቲ ከኤክስፐርት ሳይንስ ዲፓርትመንት የሆኑት የሚሰጥበት ዩኒቨርሲቲ ነው። ዩኒቨርሲቲ ኦፍ ሞሊሲ ማለት ነው። አንድ ህንፃ ነው እንደምታዩት፣ አንድ ካምፓስ ነው። በሚገርም ሁኔታ ምናልባት ግንቢውን ስፋት ስታዩት በጥቂት ሺዎች ካሬ ሜትር ላይ የተዘረጋ ነው እና አስገራሚው ነገር ግን እዚህ አንድ ህንፃ ሆኖ እያለ አንድ ካምፓስ ነው። እዚህ ህንፃ ውስጥ ደግሞ ከትልቅ እስከ ትንሽ ድረስ ላብራቶሪ ኤክስፐሪመንቶች ይሰራሉ ማለት ነው። ለምሳሌ ከሞለኪውላር ላብ ጀምሮ እስከ ትናንሽ ኤክስፐሪመንታል ላቦች ይሰሩበታል። ዲፓርትመንትም እንደዚሁ ከሜዲሲን እስከ ሌሎችም ግብርና ዲፓርትመንቶች አሉበት ማለት ነው። አገር ውስጥ እስከ አገር ዓለም አቀፍ ተማሪዎችን ይሰጣል የስኮላርሺፕ፣ እንዲሁም ደግሞ ከመጀመሪያ ዲግሪ እስከ ፖስት ዶክ ድረስ ይሰጣል ማለት ነው። በጣም የገረመኝ ግን አንድ ህንፃ ሆኖ አንድ ካምፓስ መሆኑ፣ እንዲሁም ደግሞ ያለበት ቦታ በጣም በጥቂት ቦታ በጥቂት ሺህ ካሬ ሜትር ላይ የተዘረጋ መሆኑ ማለት ነው። እኛን ዩኒቨርሲቲዎች የኢትዮጵያን ዩኒቨርሲቲዎች ያያችሁ እንደሆነ እያንዳንዳቸው ዩኒቨርሲቲዎች አንድ መንደር ወይም አንድ ጎጥ ይዙና በዛ ላይ ደግሞ በጣም ትርኪ ምርኪ የሚበዛባቸው ደካማ ፎቆች ይገነባሉ። እሱ ፎቅ ምን ጠቀሜታ እንዳለው ሁሉ አይታወቅም። እንዲሁም በክፍል ደረጃ ከወረዳችሁ ብዙ ክፍሎች ለምን አገልግሎት እንደሚሰጡ ሁሉ የማይታወቁ ተዘግተው የምታዩቸው ሁሉ ህንፃዎች ክፍሎች አሉ ማለት ነው በየህንፃዎቹ ውስጥ። እዚህ ግን እያንዳንዷ ክፍል የየራሷ የሆነ ጠቀሜታ ያላት፣ እያንዳንዷ ክፍል የየራሷ የሆነ አገልግሎት ያላት ናት ማለት ነው። እና የኛ ዩኒቨርሲቲዎች የኢትዮጵያ ዩኒቨርሲቲዎች በእውነት ከዚህ በደንብ ሊማሩ ይገባል። አስተያየት ካላችሁ ልትጽፉልኝ ትችላላችሁ። የኢትዮጵያ ዩኒቨርሲቲዎች ግን የሚመለከታችሁ ይህንን አይታችሁ የሆነ ትምህርት ብትወስዱ መልካም ነው እላለሁ። አመሰግናለሁ።